ወይስ ግዕዝ አንማርም? አያሳዝንም ወይ በግዕዝ ስም ቅምጥቃት? ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። ያለ ብዙ ዘመን ሀገር የዘረፈው እንዳየር ላይ ፊኛ ከላይ የገዘፈው እጅግ እልፍ ተረት ለትውልድ የዛገው አሁን በዚህ ዘመን ዘግቶ ወር ደረፈው። የተንኮል አለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ ስልጣን ተገን አርገህ ምንም ብታዘግም ተገደም መጠመቅ ፈጽሞ አንፈልግም። ይሄ ጥጋባችሁ ድሮስ መች ይመቻል አብሮ ለመናናር በምለት ለመቻቻል ገደብ ሲተላለፍ ሁሉም ይሰለቻል ለሆዳቸው ሲሉ ስላገኘው ጥቅም የኢትዮጵያን ሰላም የምትናፍቁ በሙሉ ይህንን ቪዲዮ ኮፒ ሊንክ ሼር ዱዊት ሪፖስት በማድረግ ለብዙሃኑ እንድታደርሱልኝ በትህትና እጠይቃለሁ። በምስሉ ላይ የምትመለከቷት ይህቺ ልጅ ሰሞኑን የኢትዮጵያ ሀብት ኩራት የሆነውን ጥንታዊውን የግዕዝ ቋንቋ በተጨማሪም የቤተክርስቲያን ካህናት፣ ቀሳውስት፣ ዘማሪያንን ባልተገባ ክፉ በሆነ ቃል ስትናገር አድምጠናታል። በዚህም ብዙዎቻችን አዝነናል። እውነት ለመናገር የዚች ልጅ አይምሮ ይህንን ክፋት አፍልቋል ብሎ ለማመን ይከብዳል። ከጀርባዋ የሀገርን ሰላም የማይፈልጉ የኢትዮጵያ ጠላቶች እንዳሉ እናምናለን። ስለዚህ ይህች ልጅ የምትማርበት ትምህርት ቤት ያሉ መምህራን፣ ወላጆቿ፣ በአቅራቢያ ያሉ ሰዎች በሙሉ ጥብቅ ምርመራ ተደርጎባቸው ይህንን ክፋት እንድታስረጭ ያደረጉ ግለሰቦች ለፍርድ እንዲቀርቡ መንግስትን እንጠይቃለን። በመጨረሻም የቤተክርስቲያን አባቶች በእስልምናም በኩል ያሉ ሽማግሌዎች የዚህች ልጅ ግብር ወጥተው ሊያወግዙ ይገባል። ይህች ልጅ የተናገረችው ነገር በቀላል ሊታይ አይገባም። ነገ የብዙ ኢትዮጵያውያንን ሰላም የሚያደፈርስ ነው። ስለዚህ ሁላችንም ይህ ነገር ተሸፍኖ እንዳያልፍ ድምጽ እንድንሆን በትህትና እጠይቃለሁ። ግዕዝ ተማሩ ተብለናል ብለው እሪ ብለው የድግምት ቋንቋ ነው ምናምን ብለው ሰላማዊ ሰልፍ ወጥተዋል። እንግዲህ ይሄ ህዝብ ማንኛውንም ነገር መማር ማለት ነው። ምንድነው ክፋቱ? ግዕዝ ማለት ነው። ግዕዝ መማር እንዲሁም የአንዱን ሃይማኖት በደንብ አውቆ ጥልቅ ሐሳቡን አንብቦ ለመረዳት የሚጠቅም ቋንቋ ነው። ምንድነው ሰው የሚንበጫበጨው እንደዚህ? ምንድነው? ቆይ እስኪ አሁን ይሄ ሰላማዊ ሰልፍ ያስፈልገዋል እንዴ? እረ ወገን ኢትዮጵያውያኖች ወዴት እየሄዳችሁ ነው? አሁን ግዕዝ ተማሩ ተባልን ብላችሁ ምንድነው የሚያሰክር ነገር? ሰላማዊ ሰልፍ የሚያስወጣ ነገር ምንድነው? ግዕዝ እኛ በአማርኛ በደንብ ሰልቅጠን ግዕዝ አቦጊዳ ምናምን ስለተማርን አይደል እንዴ አማርኛን አራቀን ከቅኔ እስከ ቅኔ የምናውቀው? ይሄ እውቀት